ቲና ማርት በሲንጋፖር ላይ ከተመሰረተው የፔንትራን ግሩፕ $150,000 ኢንቨስትመንት ድርሻ ስምምነት አደረገ። ቲና ማርት አሁን ስራውን በአግባቡ እንደጀመረ ገልጿል። ቲና ማርት የኢኮሜርስ መድረክ በተከታታይ ስራ ፈጣሪ ዘዲን ካሚል ከሲንጋፖር ፔንትራን ግሩፕ ለ10% ድርሻ $150,000 ስምምነት ፈጥሯል። ቲና ማርት የአይቤክስ ቴክኖሎጂ እና ማስታወቂያ ድርጅት እህት ኩባንያ ሲሆን ፈጠራን ከባህል ጋር በማዋሃድ ኢትዮጵያ ፕሪሚየር ነጋዴን ከነጋዴ ቢዝነስ ቱ ቢዝነስ እና ነጋዴን ከሸማቾች ቢዝነስ ቱ ከስተመር የኢኮሜርስ መድረክ ሲሆን ኢትዮጵያ የበለጸጉ ቅርሶች በዘመናዊ ቴክኖሎጂ የጠበቀ የንግድ ድርጅቶችን እና ሸማቾችን በተለያዩ ምርቶች የሚያገናኝ ነው። ከአንድ ወር በፊት ስራ የጀመረው የኢትዮጵያ ኢኮሜርስ መድረክ ከ$150,000 የዘር ኢንቨስትመንት ከሲንጋፖር ከሚገኘው ፔንትራን ግሩፕ 10% ድርሻ አግኝቷል። ቲና ማርት የሄክስ ላብስ ቴክኖሎጂ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስፈጻሚ በሆነው ተከታታይ ስራ ፈጣሪ ዘዲን ካሚል የቅርብ ጊዜው ዲጂታል ምርት በዘርፉ የሚታዩ ተግዳሮቶችን በታላቅ ማካባቢ ለማሸነፍ የተደራጀ ነው። ቢዝነስ ቱ ቢዝነስ መድረክ በመላው ሀገሪቱ የሚገኙ ሻጮችን በማገናኘት በልብስ በጨርቃጨርቅና መለዋወጫዎች ላይ እያተኮረ ነው። ዘዲን እንዳሉት ፋይናንሱ የተገኘው ከፔንትራ ዋና ስራ አስፈጻሚ ዴቪድ ሃፐርት ጋር ኢንቨስት ለማድረግ የሚያስችል ተስፋ ሰጪ ስምምነት ሲሆን ሁለቱም በባሊ በተካሄደው ሁለተኛው ኢንዶኔዥያ አፍሪካ ፎረም ተገናኝተው በኢትዮጵያ ኢኮሜርስ አዲስ አቀራረብ በተመለከተ ተወያይተዋል። ኢዘዲን ለሸጋ እንደተናገረው ገንዘቡ በጥቂት ቀናት ውስጥ ገቢ እንደሚሆን ገልጿል። ቲና ማርት ሻጮችና ገዢዎች እቃዎችን በ4 ቀናት ውስጥ ማስረከብ የሚያስችል የንግድ ፍቃድ መስፈርቶችን ማክበርና መድረኩን ለመድረስ በቂ ክምችት ያሉት ተከታታይ ሁኔታዎች እንዲያስገቡ ተስማምቷል። የመድረክ 7% የኮሚሽን ክፍያ የሚከፈለው በ2 ቀናት ውስጥ መላኩ ከተረጋገጠ በኋላ ነው። የቶሎ ሎጂስቲክ አገልግሎት የማድረስ አገልግሎቶች የሚያመቻች ሶስተኛ ወገን አጋር ነው። የቲና ማርት መስራች የአቅራቢዎች ክፍያዎች በ8 ቀናት ውስጥ እንደሚከናወን ገልጿል። ፔናትራን በፌንቴክ በኮሚኒኬሽን እና በኢንዱስትሪ አውቶሞቲቭ ጨምሮ በተለያዩ ኢንዱስትሪዎች ላይ በተሰማሩ በዓለም ዙሪያ ከ20 በላይ ጅማሮች ላይ ኢንቨስትመንቶች አሉት። የቤተሰብ ኢንቨስትመንት ድርጅት የግብይት ስልቶችን ያቀርባል። ዓለም አቀፍ እውቀትና በቲና ማርት ውስጥ ስራዎችን ለማቀላጠፍ ይረዳል። መድረኩ ቀደም ሲል ከቴሌብር የሞባይል አገልግሎት ጋር የተዋሃደ ሲሆን በአሁኑ ወቅት ከዋና ዋና ባንኮች ጋር እየተነጋገረ መሆኑን ዋና ስራ አስፈጻሚ ተናግሯል። መድረኩ ከፕሌይ ስቶር ከ1,000 በላይ ደንበኞች ቲና ማርት አፕሊኬሽኑን ቢያወርዱም የኢኮሜርስ ንግድ ለብዙ የኢትዮጵያን ኩባንያዎች ፈታኝ ዘርፍ ሆኖ ቆይቷል። በቅርቡ የወጣው የኢኮሜርስና ምህዳር ሪፖርት እንደሚያመለክተው በኢትዮጵያ 58% የኢኮሜርስ መድረኮች ዓመታዊ ገቢና የግብይት መጠን ከ10,000 በታች ነው። በተጨማሪም ብዙ ኩባንያዎች እሴትን ለመፍጠር ወጥ የሆነ ስትራቴጂ ለመፍጠር ይታገላሉ። ይህም የገበያ ውስብስብ ነገሮችን ለማሰስ እና የገቢ ምንጮች ለመለየት አስቸጋሪ ያደርጓል። ይህም በመጨረሻ የፋይናንስ ዘላቂነት ላይ ጥያቄ ያስነሳል። ይሁን እንጂ ዘዲን ቲና ማርት በአልባሳትና በጨርቃጭ ላይ ማተኮር ከደንበኛ ማዕከላዊ አቀራረቡ ጎን ለጎን በዘርፉ ያሉት ተግዳሮቶች ለመዳሰስ እንደሚረዳው ያምናል። የ23 ዓመቱ ስራ ፈጣሪ ባለፉት ጥቂት ዓመታት በሶፍትዌር አገልግሎት ስራውን ከፍተኛ ትኩረት አግኝቷል። የኢኮሜርስ መድረክ በአሁኑ ጊዜ በመዲናዋ እየተንቀሳቀሰ ሲሆን ወደ ቀሪው የኢትዮጵያ ክልል የመስፋፋት እቅድ እንዳለው ገልጸዋል። ተመልካቾቻችን የዛሬ ፕሮግራማችን ይመስላል። ጊዜያችሁ ሰጣችሁ ስላዳመጣችሁ ከልብ እያመሰገንን ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።